እናንተ ኩላሊት በቂጥ በኩል ነው እንደሚወጣው እኔ የጤና ተማሪ ነኝ ጥቁር አንበሳ ነው ግራጁዌት ያረኩት እላለሁ ምኑን ተማርኩት እኔማ በቃ ምኑን ተማርኩ ለነገሩ ማንችሎትን ሳስብ እኔም አልተማርኩም ግን ደግሞ እንኳን አልሰራሁበት ደፍቼ ነበር ህዝቡን እንዳለ ቁጥር መቀነሰው የውላችሁ አርቲስቶቻችን እንዳላሉ ጉብ ያለው ቂጣቸው አለ አይደል ወጣ ያለው አሉ እንዳለ እነሱኛ አሉ ቅርጻቸው ሲያምር እንላለን አሉ ለካዬ ሄዶ አስቀይረው ነው ከዛ ድሮ ነበር የሚሏሉ ሽንታችሁ አሁን ሲል ምንድነው የጤና እክል ነው እንዴ ብለው ሲሄዱላችሁ አረ ዶክተሮቹ አሉ እንዴ በጣም እንደውም እግዚአብሔር ረድቷችኋል ማለቱ ታታታታታታ ነበር ማለት የነበረበት ሽንታችሁና ምን ተባለ ባንድ ኩላሊት ኮን ያላችሁት ሲባላሉ ጦርነት ከዛ ለኛን ሊሸውዱ ጂም ቤት የነበሩትም ያስተከሉት በጂም ነው ሊሉ የነበሩትም ከጂም ቤት አሉ እንዳለ ብረታቸውን ጥለዋሉ አሁን ከቱርክ ጋር ልንታኮስ ነው አንድ ኩላሊትን ጭል ኩላሊት ለቂጥ ጭልፍ ቱርክ ዶክተርስ ኩላሊት ቴክ ኢት ባይ ኪድኒ ፌለር ዩ ሳይድ ኦ ማይ ጋድ በቃ እንዳለ እናላው መላጦች የሚያስተከላችሁ እንግዲህ ቼክ አድርጉ ቀረብ የሚለው ልባችሁ ነው እንግዲህ ፐልሞናሪ ሲስተማችሁን ኮንጃቬትድ አድርገውት እንዳይሆን ቼክ አድርጉ half of your brain የለም ልትባሉ ትችላላችሁ ስቴዲዮ የነሳ ያለባችሁ ኮነ መላጦች ቼክ አድርጉ እንኳን እግዚአብሔር ብር አልሰጠኝ እንጂ እኔ እኮ እንደዚህ ያና ብር ቢኖረኝ አሰን እንዲያስ ንርት ነበር አስደርገው የነበረው እኔ ሁለቱ አይኖርም ነበር ወይ ሄሎ ወጌቴ ማንች እንዴት ኖት እግዚአብሔር ይመስገን የኔ እናት ሺህ ዓመት ይኖሩ ደህና ኖት ደህና እግዚአብሔር ይመስገን ወዬ ማ ጦሊት ቃል ጋላድር ነው ብላ አረ ቴማች አረ አልመጣችም እንዴት ቴማች ሊነጋ እኮ ነው አሁን እኔ ጋር ብላ አስፈቅዳ መጣ በፍጹም ቴማች አልመጣችም እኔ ጋር መታም አታውቅም ብላ እንኳን አስፈቅዳውት ከነበር ከዚህ በፊት መታም ተገናኝተንም አናውቅም መልኳው ላጠፋይ ምን አይነት ነበር ቴማች እርሷ ግን እርሶ ልደፎት ነው እንዴ እኔ እኮ ከትላንትና ወዲያ ደውላ አለሽ ወይ ሼቨር ትርፍ ሼቨር አለችኝ ለምን እንደሆነ አልገባኝም ደውዬ ነበር ቅድም ልቧን ነገር ያማታል እንዴት የማንች እሷ አላቅም ስደውል ቶሎ ነው የምትተነፍሰው ትላለችም ቅው ሲልም ሰምቻለሁ የሆነ የእንትን ነገር የመጠጥ ነገር ድምጽም መሰለኝ ጎርነን ያለ ድምጽም ሰምቻለሁ እቴማንች እኔ ከጧት ጀምሮ ከቤቴም አልወጣሁኝም እያጠናው ነበር አሁን እንደውም በጨው ግሪን ዘፍዝፌ ከ6ኛ ክፍል እስከ ዩኒቨርሲቲ ያለውን ትምርቴ ለመከለስ አዳሩን ሙሉ ዝግጅት ላይ ያለው ነው እርሱ የደወሉት እቺ የልጅ መርጉም እርግምት ከፉ በዚህ ድሞት እርሱ መጦር ሲገባት እሷ እዛም ትላለች የት ይሄድባታል አይዞት እርሱ እንዳይናደዱ እሺ እንዳይናደዱ እርሱ በቃ እሷ አፈነገጠች ማለት ነው እሷ አፈንግጣለች ደግሞ እኔንም ብላ እርሱን እኔን ያምኑኛል እኔን ብላ መዋሸቷ በቃ አይዞት ደማኝ ትመጣለች እንዴ በቃ እሺ የቱን ነግሬትን ተዋለው አይዞት በቃ ተይማች አይዞት ይበርቱ እሺ እግዚአብሔር ይባርኮትሽ የተመዘገብኩበት ጂም ቤት ትቻለሁ ሌላ ሰው ይስራበት አልመጣም ኮምቦላ ሲጀመር ደግሞ ኦነሩ ስማኝ ትሬነር ብራንትን ያልከው ግብድዬ ግድንግድ ቂጥ ያላትን ሴት ይዞ ነው ቆሞ ጥግ ላይ በቃ ምን እንደሚያወራም አላቅ ያፍ ነው እንዴ የሚያስተራት ሲጀመር ላንገደግደው አልገባውኝም የገባውት ልከሳ ነው ከላይ እስከታች የገባውት መስታወት አይቼ ነው ሞጣው መሮጫው ለምን እንደሚጠቅም አላቅም እሱን ብቻ ፊልም ላይ ስለማቅ እሱ ላይ ወጥቼ እሮጣለሁ ቁጥር እየጨመርኩ ሌላውን ግን ስራውን አላቅም እሱ ተለጣጥፎ እዛ ጋር ንጭት ነው የቀረው እንደውም ይየቦረ ነው ተመችቶኛል ራስታፋሪያ
እኔ በጣም ሼፒ እንደሆንኩኝ ታውቃላችሁ አይደለ? ግን ማለት ነው አሁን በቅርብ የደረሰኝ መረጃ ልንገራችሁ ማንችሎት ማለት ነው እንትና ማናተ ስሙ ጉዲትን ጠበሳት አሉ እና ጉዲትን ይዞ ጉዲት በጣም ሼፒ ናት። እኛ ሰፈር ራሱ ይወራባታል። አሁን ነው ጉዱን ያወቅኩት። ከዛ በኋላ ይዟት ከዛ አሁን ደግሞ ከቱርክ የሚመጣ በጣም ኦሪጂናል የሆነ አሉ እንደ ጋዜጣ በጋዜጣ ነው የሚሰራው አሉ ቂጥ እሱን ነው የምታደርገው። እኛ ሁላችንም ወይኔ ሼፓ ምናምን እንላለን። ከዛ እሷን ይዞ አሉ አስገብቶ ተነጋግረው ምናምን ማለት ነው ቢል 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 ያጠዋል ማለት ነው። ከዛ ኮሽ 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 ብቻ ነው የሚለው። ከዛ ምን አላት አሉ ገጽ ስንት ላይ ነው ያለው? ስሜታቱሽ ጓደኛዬ ነሽ አይደል? አንዴ ቅድም ስደውልልሽ አላነሳሽም። እኔ ምልሽ ከአንቺ ጋር 20 ዓመት ሆነን በጓደኝነት 20 ዓመት ሆነን 20 ዓመት እኔና አንቺ አትጋብሽኝ። በሼር ነው መጠጥ በሼር ምግብ በሼር ቫላንታይን ዴይ አላቅ ከአንቺ ጋር ማታ ጉድ ኢቭኒንግ ተባብለን ተገናኝተን ጉድ ሞርኒንግ ተባብለን አንለያይ። ምንም ጊፍት ሰተሽኝ አታቂ። በህይወትሽ በዘመንሽ አትናፍቂኝ። ምንም ማጣፈጫዎች የሉ። እኔና አንቺ ሌላ ነገር አይደለንም። ሴትና ሴት ነን። እኔ በአመት ውስጥ 7 ቦይፍሬንድ የምቀያይረው ኤክሶች የሚኖሩኝ እየተጣለው ኤክስ የሚሆኑት ዜድ የማይሆኑበት ምክንያት ምንድን ነው? ከአንቺ ጋር አመት ከቆየው እንዴት ነው እኔ ከነሱ ጋር ወዲያው የምፋታው? ማጣፈጫ ኖሮት አስቢ። ቦይፍሬንድ እና ገርፍሬንድ ከመሆኑ በላይ ማጣፈጫ ኖሮት ጉድ ኢቭኒንግ ተባብለን ጉድ ናይት ቤብ ተባብለን ጉድ ሞርኒንግ ብሎኝ ጠዋት ቫላንታይን አክብረን ደመስለን ዘንጬ በሜካፕ ዘንጬ በሁሉ ነገር ፒኪኒ ስቲኪኒ እያልኩ ገዝቼ እነ ሮማንቲክ ሆኜ እንዴት ነው የምፋታው? ከአንቺ ጋር አመት የቆየሁት ከእነሱ ጋር 2 ወር መቆየት የከበደኝ ለምንድን ነው? ወይስ አንቺ ሙጠምጢም ታሰሪብኛለሽ? ሴትዮ ሙጠምጢም ታሰሪብኛለሽ እንዴ? እንዴት ሆኖ ነው ከአንቺ ጋር እንደዚህ የዘለቁት? ለእኔ አልታየኝ፣ ለአንቺ የታየሽ እስቲ ነገር ካለ አስረጅኝ። እኔ እናት አስረጅኝ። እኔ እኮ ከአንቺ ጋር የቆየሁትን አመት ከእነሱ ጋር ሆኜ ቢሆን እስካሁን የልጅ ልጅ አይቼ ነበረ። የልጅ ልጅ ሁላ አይ ነበረ። ምን እየሆንኩ ነው? አንቺን ቤብ ብዬሽ አላቅም። ቤብ ብዬሽ ማሬ ብዬሽ አውቃለሁ? አላቅም። አንቺ ገፈርሳ ቦምቦ ክላድ የሆንሽ ፍጥረት ከህይወቴ ውጪ፣ ሴትዮ ከህይወቴ ውጪ። እኔ እድሜ የነኦለለ ነው ከአንቺ ጋር ብቻ እየተፋጠጥኩኝ። እኔ አልፈልግም። የኔ መቤት እኔ አልፈልግም። ህይወት ፈልጋል። በእናትሽ እንደምቀኝብኝ አስተውላለሁ። ብዙ ጊዜ ሼር እያርሽ ስንበላ በቃ ፍችልኝ ትፊልኝ ሴትዮ በቃኝ። እንዴ እኔ በህይወት ኤክሶችን እየደረደርኩ መኖር በቃ ማግባት ፈልጋለሁ ነው የምልሽ። በቃ ቻው እንዳለሽ እሺ። አክቱ ለሁለት ቀን ሌላ ሀገር ቫኬሽን ነበርኩኝ እና ለምን ከመምጣታችን በፊት ሪፍሬሽ አናደርግም ማሳጅ አንጠቀምም ተብሎ እዛ የነበርንበት ሆቴል ሄድን ማለት ነው። ከዛ እዛ ጋር የተቀመጡት ምናምን በእንግሊዝኛ ነው የሚሆን ይኸው ኦርጋኒክ ፎርማቲቭ ናርታቲቭ ምናምን ትንሽ ታወቃለሁ ብዬ ስላሰብኩ ኦኬ ምናምን እና የሰለጠኑና ሌላ ነገርን ከማስቀረጥ አንጻር ወንዶች ናቸው ማሳጅ የሚያደርጉት። ኦኬ ምን ችግር አለው ታዲያ ሌላ ነገር ምናምን እና ገባ ማለት ነው። ኦኬ ኢንፑት ዘብራ አውትፑት ዘ ታች ያለው ኪፐር ምናምን አለኝ ማለት ነው። ከቨር ዳት ፕሌስ ባይ ፎጣ አለኝ። ስሙ ያለበት ፎጣ ተሰጠኝ። ኦኬ ብዬ እሱን ጠምጥሜ እንደዚህ ፊታችሁ የሚወጣበት ነገር አለ እንደዚህ አውጥቼ ለጣልኩ። ኢንጆይ አለኝ። ከዛ እንደዚህ ከላይ እንደዚህ ጎበጥ ምናምን እያደረገ እንዴት ካሻይን እያለ ከዛ ዊች ዋን ዱ ዩ ላይክ ደ ባናና ዋተርሜሎን አፕል ምናምን ሲለኝ እኔ ጁስ ነው የመሰለኝ ወተርሜለን አልኩኝ። ኦኬ አለ። ድንገት ብቻ የሆነ ሳለኝ ከላይ ጧ ብሎ ወተርሜሎኑ ነው ፈርጦ ነው ከነ ነፍሱ ነው እንዴ ጧ ያደረገው ለካ እንዴ ጊዜ ነው አልኩኝ። ጊዜ ነው እንዴ በጥፍ ያልከኝ እንዴ ለምን ዋት ኢዝ ኢት አልኩት። ዋን ፓርት ኦፍ ዚስ ፓርት ኦፍ ዋት
ሰው ባዶ ቂጡን ይሮጣል። ባዶ ቂጡን ሰው ይሮጣል። በቃ ከአንዳንድ አይምሮ ውስጥ